እንዲህ ራቁታቸውን እጅና እግራቸውን በሰንሰለት ታስረው የምታዩዋቸው ሰዎች ተራ እስረኞች አይደሉም። ላለፉት 20 ዓመታት ኤልሳልቫዶርን አንቀጥቅጠው የገዙ፣ መንግስትን ያስጨነቁ፣ ዜጎችን ያሸበሩ፣ የተመሰከረላቸው ነፍሰ ገዳይ፣ አስገድዶ ደፋሪ፣ የአደንዛዥ ዕፅ አዘዋዋሪ እና ሕፃናትን ለመስዋዕትነት የሚያቀርቡ የጥልቁ መንፈስ አምላኪ አደገኛ የማፊያ ቡድን አባላት ናቸው። ከኤልሳልቫዶር አልፈው በአሜሪካና በአውሮፓ እና በላቲን አሜሪካ በርካታ አባላትን ያፈሩ፣ ቅርንጫፎችን የመሰረቱ፣ ከፍተኛ ኔትወርክ እና ገንዘብ የሚያንቀሳቅሱ የምድራችን አደገኛ የማፊያ ቡድን የሆኑት ቤሪን 18 እና የኤምኤስ 30 አባላት ናቸው። ማን የየትኛው ማፊያ ቡድን አባል እንደሆነ መገመት አይጠበቅባችሁም። የቡድናቸውን አርማ በግልጽ ፊታቸው ላይ ተነቅሰውታል። ንቅሳቱን ማድረግ ቡድናቸውን ብቻ ሳይሆን የአባላቱን የስልጣን ደረጃና የየትኛው ማፊያ አባል ጎሳ እንደሆኑ ይናገራል። አባላቱ አርማውን በግልጽ ተነቀሱት ማለት በሚኖሩበት አካባቢ እግራቸው በረገጠበት ቦታ ሁሉ እንኳን በሰላማዊ ዜጋ በተጠቂ የጸጥታ አካላት ሳይቀር ልዩ መፈራትን የሚያሳጣቸውና ፊታቸውና ጀርባቸውን መላ ሰውነታቸውን የሚነቀሱት በታላቅ ኩራት ነበር። ቀን ሲገለበት ግን እያንዳንዱ እዚህ የምትመለከቷቸው የማፊያ አባላት እየታፈሱ እዚህ የታጎሩት ማንም ሳይሆን የሚኮሩበት የነበረው የገዛ ፊታቸው እየመሰከረባቸው ነው። አሁን የምንገኘው ላቲን አሜሪካ ኤልሳልቫዶር ውስጥ ነው። Bienvenidos a El Salvador, la tierra de los volcanes. ይህ የምድራችን እጅግ አደገኛ የሆኑ ማፊያዎች የታሰሩበት ውስብስብና ከፍተኛ ጥበቃ የሚደረግለት በመላው ላቲን አሜሪካ ትልቁ የሆነ እስር ቤት ነው። ሲኮት ይባላል። ከስፓኒሽ ቋንቋ የተወሰደ ምህጻረ ቃል ሲሆን በእኛ ቋንቋ የአሸባሪዎች እስር ቤት ልንለው እንችላለን። ከኤልሳልቫዶር ዋና ከተማ ሳን ሳልቫዶር በ40 ኪሎ ሜትር ርቀት ላይ የሚገኝ 40,000 እስረኞችን መያዝ የሚችል ከርቸሌ ነው። 1600 ሄክታር የሚሰፋው አጠቃላይ ግቢ ውስጥ የእስር ቤቱ ህንፃዎች 23 ሄክታር ላይ አርፈዋል። ይህ የሆሊውድ ፊልም ደራሲዎች ሐሳብ የሚሰርቁበት፣ በማንኛውም ሰከንድ ማንም ያልጠበቀው ዱብዳ የሚፈጠርበት አደገኛ እስር ቤት ነው። መሬት ሲቆፈር፣ ግድግዳ ሲበሳ፣ ጣሪያው ሲገነደል ሲያይ እስረኛ ሊጠፋባቸው ወይም ድንገት እስር ቤት በማፊያ ቡድን አባላት ሊወረር አካባቢው በሩምታ ተኩስ ሊናጥ ጠባቂ ፖሊሶችም ተገድለው እስረኞች በአደባባይ ማታ ነው ድሌን እየጨፈሩ በዋናው በር በኩል ሊወጡም ይችላሉ። ከእስር ቤት ውጪ ከፍተኛ ኔትወርክ ያላቸው እስር ቤት ሆነው የፈለጉትን ሰው ማስገደል የሚችሉ አደገኛ ናቸው እና ጠባቂ ፖሊሶች ሳይቀሩ ለራሳቸው ለቤተሰባቸው ህይወት ሲሉ የማፊያ ቡድኑ አባላት እንዳያዩዋቸው ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ ይሸፈናሉ። እዚህ መች ምን ሊፈጠር እንደሚችል በትክክል ማወቅ የሚችሉት የምትመለከቷቸው የማፊያ ቡድን መሪዎች ናቸው እና በውጪ የሚገኙ አባላቶቻቸው ብቻ ናቸው። መንግስት ማድረግ የሚችለውን ሁሉ አድርጓል። እስከ አፍንጫቸው የታጠቁ በልዩ ሁኔታ የሰለጠኑ የእስር ቤት ጠባቂ ፖሊሶች ለሰከንድ አይናቸውን ከእስረኞች ላይ ሳይነቅሉ አፍጠው ይጠብቋቸዋል። ካሜራቸውን ራቅም ቀረብም እያደረጉ የእስር ቤቱን እያንዳንዱን ኮሪደር የሚፈትሹ፣ የእስረኞችን ጥቃቅን እንቅስቃሴ ልቅም አድርገው የሚተነትኑ፣ የተቀረጹ ምስሎችን የሚተነትኑ የኮምፒውተር ባለሙያዎችም በክፍላቸው 24 ሰዓት ስራ ላይ ናቸው። ከእስር ቤት ጠባቂዎች በተጨማሪ የሀገሪቱ የጦር ሰራዊት እና ፖሊስ ኃይል በእስር ቤቱ ዙሪያ 7 ዙር ቀለበቶችን ሰርተው 24 ሰዓት በተጠንቀቅ ይጠብቃሉ። ራቅ ብሎ በ11 እና በ19 ኪሎ ሜትር ርቀት ላይ ለድንገተኛ ምላሽ የተዘጋጁ የሀገሪቱ የጦር ሰራዊት አባላት በሁለት ትልልቅ ካምፖች ውስጥ በንቃት አካባቢያቸውን ይከታተላሉ። ዋናው ፍተሻ የሚጀምረው ግን ከእስር ቤቱ ከ3 ኪሎ ሜትር ርቀት ላይ ነው። ሲጀመር ከመንግስት ልዩ ፍቃድ ከተሰጠው ሰው በቀር ማንም ወደዚህ ቦታ ዝር ማለት አይችልም። መንግስት ልዩ ፍቃድ ሰጥቷችሁ የይለፍ ወረቀት ይዛችሁ የመጣችሁ የዓለም አቀፍ የሚዲያ ሰው ብትሆኑ እንኳን ገና ከ3 ኪሎ ሜትር ርቀት ላይ ቀበቶ ፈታችሁ ልብስ አውልቃችሁ ፍተሻ ይደረግባችኋል። እስር ቤቱ እስክትደርሱ 7 ተመሳሳይ ፍተሾችን ታልፋላችሁ። እስር ቤቱ ለመድረስ 2 ኪሎ ሜትር ሲቀራችሁ ደግሞ ስልካችሁ መስራት ያቆማል። በእስር ቤቱ የሚገኙ ማፊያዎች በአንዳች ተአምር ስልክ እጃቸው ላይ ቢገባ እንኳን መደወል እንዳይችሉ አካባቢው ኔትወርክ እንዳይሰራ የሚያደርግ ቴክኖሎጂ ተገጥሞለታል። በአጭሩ በምድር ተሽከርካሪ፣ በሰማይ በራሪ ነፍስ ያለው አካልም ሆነ ሰው ሰራሽ ጉዝ ነገር ከእስር ቤቱ 3 ኪሎ ሜትር ርቀት በኋላ ማለፍ አይችልም። የእስር ቤቱ ቅጥር ግቢ ስትደርሱ ደግሞ ማንኛውም የግል ንብረታችሁን አስረክባችሁ በኤሌክትሮኒክ ፍተሻ ስርዓት ታልፋላችሁ። ይህ ግን በቂ አይደለም።
ቀጥሉ፣ ጫማና ካልሲያችሁን አውልቃችሁ እያራገፋችሁ ትፈተሻላችሁ። ይህ እንግዲህ በራሱ መንግስት ልዩ ፍቃድ ለተሰጣቸው ዓለም አቀፍ የሚዲያ አካላት የሚያደርገው ፍተሻ ነው። እስረኞች ተፈርዶባቸው እንኳን እግራቸው ሲኮትን ከረገጠ ቤተሰብም ሆነ ዘመድ አዝማድ እንዲጠይቋቸው ስለማይፈቀድላቸው እስከዛሬ በመንግስት ልዩ ፍቃድ ከተሰጣቸው መንግስት ባለስልጣናት የሚዲያ አካላት ውጭ ማንም ሳልቫዶራዊ ይህንን ስፍራ በዓይኑ አይቶት አያውቅም። እስር ቤቱን የሚቀላቀል አዲስ እስረኛ በውጪ የተልእኮ ጽሑፍ ይዞ እንዳይገባ ውስጥ አካሉ ሳይቀር እንዲህ በኤክስሬ ተበጥሮ ይታያል። እስር ቤቱ በመንግስት ቁጥጥር ስር ብቻ መሆኑን ለማረጋገጥ ሲባል ከሌላው ከሀገሪቱ ክፍል የሚጋራው ምንም ነገር የለም። የራሱ የኤሌክትሪክ ኃይልና የከርሰ ምድር ውሃ አለው። እስረኞች የሚበሉት ምግብ የሚዘጋጀው ከእስር ቤት በማይወጡ ከሌላ መደበኛ እስር ቤት በመጡ በማህበራዊ ግልጋሎት ላይ ባሉ ታማኝ እስረኞች ነው። እንደሌላው ዓለም እስረኞች ቁርስ፣ ምሳና ራታቸውን ለመብላት ካፍቴሪያ አይሄዱም። ሲጀመር እዚህ የእስረኛ ካፍቴሪያ ብሎ ነገር የለም። ምግባቸውን የሚበሉት እዚሁ የታሰሩበት ክፍል ውስጥ ሆነው ነው። ምግባቸው ሲደርስ ፖሊሶች ምግቡን አምጥተው ከብረት ፍርግርጉ አጠገብ ያደርጉታል። ግር ማለት ግን አይቻልም። ሁለት እስረኞች መጥተው አንድ በአንድ ምግቡን ያስገቡታል። ከሁሉም አቅጣጫ በፖሊስና በካሜራ እይታ ውስጥ ናቸው። አንድ ሰው ሁለት ሳህን ማንሳት አይችልም። ተካፍለው ይበሉታል። እስረኞች ከክፍላቸው የሚወጡት በቀን ለ30 ደቂቃ ብቻ ነው። እሱም ከክፍላቸው በሚገኘው ኮሪደር ላይ የስፖርት እንቅስቃሴ ለማድረግና አዲስ የተዋወቁትን ሃይማኖት መዝሙር ለመዘመር ብቻ ነው። በዚህ ሁሉ ፖሊስና ዘመናዊ ቴክኖሎጂ እየተጠበቁ እጅና እግራቸው በሰንሰለት ካልታሰረ በቀር አንድ እርምጃ እንኳን እንዲንቀሳቀሱ አይፈቀድላቸውም። የምትመለከቷቸው ቀድሞ በነፍስ ሲፈላለጉ የነበሩ በፍጹም የአንዳቸውን ግዛት በእግራቸው መርገጥ የማይችሉ በጠላትነት የሚተያዩ የማፊያ ቡድን አባላት ናቸው። ዛሬ ላይ ተደበላልቀው 80 ሆነው አንድ ክፍል ውስጥ ለመኖር ተገደዋል። የሚተኙት ከላሜራ በተሰራ ተደራራቢ የብረት አልጋ ላይ ነው። ፍራሽም ሆነ የሚለብሱት ብርድ ልብስ የላቸውም። የሚበሉትም የሚጠጡትም የሚጸዳዱትም የሚታጠቡትም እዚሁ አንድ ክፍል ውስጥ ነው። እዚህ የተፈጥሮ ብርሃን የለም። መብራት ለሰከንድ አይጠፋም። ቀንና ጨለማ አያውቁም። ውጪ ወጥተው ፀሐይን ማየት አይችሉም። የእጅም ሆነ የግድግዳ ሰዓት የለም። ፖሊሶች ማናገር አይቻልም። አንዴ ከገቡ የዘመድ አዝማድ አይን ማየት፣ በስልክ ድምጻቸውን መስማትም አይቻልም እና በእስር ቤት ስንት ቀናት፣ ስንት ወር፣ ስንት ሰዓት፣ ስንት ዓመታት እንደቆዩ ማወቅ አይችሉም። በእስር ቤቱ ችግር እፈጥራለሁ፣ ከሌላ እስረኛ ጋር እደባደባለሁ የሚል እስረኛ ካለ የከፋ ክፍል ይጠብቀዋል። ፍጹም የተፈጥሮም የኤሌክትሪክም ብርሃን የሌለበት ጠባብ ክፍል ውስጥ ጠባብ በሆነች ሲሚንቶ አልጋ ላይ ብቻውን ለመታሰር ይገደዳል። ይህ ለቀናት ወይም ለወራት የሚሆን አይደለም። እዚህ ዝቅተኛው 20፣ ከፍተኛ የ1000 ዓመት እስር የተፈረደባቸው ናቸው። ስትሰሙ ሰብአዊነት፣ ርህራሄ ወይም ሐዘኔታ ሊሰማችሁ ይችላል። የፈጸሙትን ወንጀል ሲነገራችሁ ግን ሐዘናችሁ ጠፍቶ ቶሎ ካጠገባቸው ለመራቅ ያስመኛችኋል። አብዛኞቹ እስረኞች ከገደሏቸው ሰዎች ብዛት የተነሳ ስንት ሰው እንደገደሉ እንኳን በቁጥር የማያውቁ ናቸው። አስገድደው የደፈሯቸው ሴቶች፣ አካል ጉዳተኛ ያደረጓቸው ሰላማዊ ዜጎች፣ ጧሪ አልባ ያደረጓቸው አዛውንት፣ ወላጅ አልባ ያደረጓቸው ህጻናት ቁጥር ስፍር የላቸውም። ኤልሳልቫዶር በመካከለኛው አሜሪካ የምትገኝ የ6 ሚሊዮን ዜጎች መኖሪያ የሆነች ትንሽዬ ሀገራት ናት። ላለፉት 20 ዓመታት በየዓመቱ ከ600 በላይ ሰላማዊ ዜጎች በግፍ የሚገደሉባት የደም ሀገር ሆና ነበር። መንግስት የይስሙላ ስልጣን ያዝ እንጂ ሀገሪቱ የምትመራው በኦሪዮ 18 እና በኤምኤስ 30 በተባሉ አደገኛ የማፊያ ቡድኖች ስር ነበር። ሀገሪቱ ከመንግስትም በላይ በሚፈሩ ከነጋዴዎች የዕለት ግብር በሚሰበሰቡ ሰላማዊ ዜጎችን በሚያግቱ፣ በሚዘርፉ፣ በሚገድሉ ከምንም በላይ ህፃናትን ሳይቀር ለጥልቁ መንፈስ በሚገብሩ ሰይጣን አምላኪ ቡድኖች ቁጥጥር ስር ወድቃ ነበር። ኤልሳልቫዶር ከመንግስት ቁጥጥር ስር እየወጣች በነበረችበት በዚህ ወቅት ከዋና ከተማዋ ሳን ሳልቫዶር በ12 ኪሎ ሜትር ርቀት ላይ ኑኤቭ በምትባል 7000 ነዋሪዎች ብቻ በሚገኙባት ትንጥዬ የገጠር ከተማ ውስጥ ከፍልስጤም ስደተኛ ቤተሰቦች የተገኘ አንድ የ30 ዓመት ወጣት ከንቲባ ልሁን ምረጡኝ እያለ ቅስቀሳ ያደርግ ነበር። ከተማዋ ጥንጥዬ ተወዳዳሪው ምንም አይነት የፖለቲካ ልምድ የሌለው ወጣት ነበረና ማንም ጆሮውን ቀልቡንም አልሰጠውም ነበር። ያ ያለ ልምድ ምረጡኝ እያለ ህዝቡን የሚጨቀጭቀው ወጣት በ7 ዓመታት ውስጥ ብቻ የሀገሪቱ ፕሬዝዳንት ይሆናል። ከ1997 ጀምሮ እርስ በርስ ጦርነትና በአደገኛ የማፊያ ቡድን አባላት የበረት ክንድ ስር ለወደቀችው ኤልሳልቫዶር መድህን ይሆናል ብሎ የተነበየ ነብይም የጠንቆለ ጠንቋይም አልነበረም። በሀገሪቱ የሆነው እውነታ ግን ይህ ነበር። ያ የ7000 ነዋሪዎች ከንቲባ ለመሆን ያልም የነበረው ናይብ ቡኬሌ ከ7 ዓመታት በኋላ እንደ አውሮፓውያን አቆጣጠር በ2019 የኤልሳልቫዶር ፕሬዝዳንት ሆኖ ተመረጠ። ያኔም ቢሆን ዛሬ ላይ ያደረገውን ያደርጋል ብሎ የጠበቀ አልነበረም። የ37 ዓመቱ ወጣት ስልጣን ሲረከብ ኤልሳልቫዶር
በየቀኑ 18 ሰዎች በአመት ከ6000 በላይ ንጹሃን ዜጎች በገፍ የሚገደሉባት የደም ሀገር ነበረች። ከ5 ዓመታት በኋላ ዛሬ ላይ ግን ከዩኤስኤ እና ከካናዳም ተሽላ ከሰሜንና ከደቡብ አሜሪካ ሀገራት ሰላማዊ ሀገር ሆናለች። ምክንያት ደግሞ ወንጀለኞች በሙሉ ተለቅመው እስር ቤት መግባታቸው ነው። ሰውየው ወደ ስልጣን ከመጣ በ4 ዓመታት ውስጥ ብቻ መንግስትን መገዳደር የሚችል ኃይል የነበራቸው የሳን ሳልቫዶር ማፊያዎች ፈራርሰው 75000 የማፊያ ቡድን አባላት ከርቸሌ ተወርውረዋል። በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩልኝ። አመሰግናለሁ።